السلام عليكم ورحمة الله وبركاته. الحمد لله الذي نجى عبده ونبيه عيسى من كيد الأعداء ورفعه إليه بقدرته، ثم الصلاة والسلام على رسول الله صلى الله عليه وسلم وبعد. دنا يتكبراتشو እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ። እንዲሁም ክርስቲያን ወገኖች አላህ በቁርአኑ እንዲህ ይለናል። ቃለ አላሁ ተዓላ በል ረፈዐሁ አላሁ ኢለይህ ወካነ አላሁ ዐዚዘን ሐኪማ። ይልቁኑ አላህ ወደ እርሱ ከፍ አደረገው፣ አላህም አሸናፊ ጥበበኛ ነው ይለናል። ዛሬ የምንወያየው ስለ ስቅለቱ እውነታ ነው። ናሕኑ ነተሐደሱ አልየውም አኒል ሐቂቀቲ ሱልብ። ቃለ አላሁ ተዓላ ወማ ቀተሉሁ ወማ ሰለቡህ። አላህ እውነቱን ተናግሯል። አይሁዶችና ክርስቲያኖች ገደል ነው ቢሉም ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱሉላህ ወማ ቀተሉሁ ወማ ሰለቡህ ወላኪን ሹቢሀ ለሁም ወኢነ አለዚነ እኽተለፉ ፊሂ ለፊ ሸክን ሚንሁ ማ ለሁም ቢሂ ሚን ዒልሚን ኢላ ኢትባዕ ظን ወማ ቀተሉሁ የቂና። በሱረቱ ኒሳ ቁጥር 157 ላይ ማለት ነው። እኛ የአላህ መልክተኛ የመርየምን ልጅ አልመሲሕ ዒሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በዒሳ ተመሰለ። ከዚያም በእርሱ ነገር ተለያዩ። ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም ብሎ አላህ ሱብሓነሁ ወተዓላ ፍንትው አርግቶ ያስቀምጥልናል ማለት ነው። እነሆ የመከራከሪያ ነጥብ የጌቴሴማኒ ጸሎት እና መልሱ በዕብራውያን ምዕራፍ 5 ቁጥር 7 ላይ እግዚአብሔርም ስለ መፍራቱ ተሰማለት he was heard because of his reverent submission ብሎ ያስቀምጥልናል። ሙግታቸው ምንድነው? ኢየሱስ ይችን ጽዋ ከኔ ትለፍ ብሎ ሲጸልይ አምላክ ጸሎቱን ሰምቶታል፣ ተቀብሎታል። ጸሎቱ ተሰማ ማለት ደግሞ አልሞተም ወይም አልተሰቀለም ማለት። ሁለተኛ ነጥብ የዮሐንስ መልእክት the sign of Jonah የምንለው ማለት ነው። ማቴዎስ ምዕራፍ 12 ቁጥር 40 ላይ ዮሐንስ በአሳ ሆድ 3 ቀንና 3 ሌሊት እንደነበር የሚለው ጥቅስ ዮሐንስ በአሳ ሆድ ውስጥ ሕያው ነበር። ኢየሱስ ልክ እንደ ዮሐንስ ከሆነ እሱም በመቃብር ውስጥ ሕያው መሆኑ ነበረበት። የሞተ ሰው ከሕያው ሰው ጋር ምልክት ሊሆን አይችልም። ጥያቄ፣ አምላክ በመስቀል ላይ ሞተ ካላችሁ ለ3 ቀናት ዓለሙን ማን ያስተዳድረው ነው? አምላክ ለጥቂት ደቂቃ ቢሆን ሊሞት ይችላል? ሁለተኛ ጥያቄ፣ መጽሐፍ ቅዱስ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል በኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ ማለት ነው። አምላክ እንዴት ራሱን ይረግማል? ወይስ ነብዩ የተረገመ ልትሉት ትፈልጋላችሁ? ሶስተኛ ጥያቄ፣ ኢየሱስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብሎ ከጮኸ ይህ ተስፋ መቁረጥ ንግግር ከአንድ አምላክ ወይ በፍቃዱ ሊሞት ከመጣ አዳኝ ይጠበቃልን? በመጨረሻ ኢየሱስ አለይሂ ሰላም አልተሰቀለም፣ አላህም አላዋረደው። ስቅለቱ ለአይሁዶች የተመሰለባቸው ሲሙሌትድ እንጂ እውነት እንዳልሆነ ቁርአን ፍንትውና ግልጽ አድርጎ ይነግረናል ማለት ነው። አምላክ ታላቅ ነብዩን ከክህደትና ከውርደት አድኖታል። ላኢላሃ ኢላላሁ ወዒሳ ረሱሉላህ። ከአላህ በስተቀር ሌላ አምላክ የለም። ኢየሱስም የአላህ መልእክተኛ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።